ትዳሬን ወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። እማዬ ምን አይነት ጨለማ ህይወት ውስጥ እንዳለች አንቺ አታውቂም። አዎ እንደዛ ተለሳልሶ ካገባት በኋላ ሁሌ አምሽቶ ነው የሚመጣው። እሷ ለስራ ነው የምትለው፣ እኔ ግን ሌላ ሴት ያደረበባት ነው የሚመስለኝ። አዎ ምንም ጥሩ ነገር አይሸተኝም። ብትፈተው ከዚህ የተሻለ ኑሮ መኖር ትችል ነበር። እኔ ምንም አላውቅም እማዬ፣ ፈጣሪ ሆናት። በይ በይ በቃ ቻው፣ እደውልልሻለሁ። ልብሶችሽን አዘጋጅ፣ ትኬት ቆርጬልሻለሁ፣ ነገ ትሄጃለሽ። ወዴት? ምን ነው ማሬ? ምን ተፈጠረ? እማዬ ጋር ብትሆን ይሻላል። እዚህ ልማር ተስማማን አይደል እንዴ? ትክክለኛ ውሳኔ እንዳልነበር አሁን ተረዳው። መጀመሪያም ቢሆን እማዬን ላለማስከፋት ነበር የተስማማሁት። ቆይ ምንድነው ሀሳብሽን ያስቀየረሽ? ትዳሬን ወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። ከኔ አልፎ ህይወትሽን አውቅልሻለሁ የሚል ሰው አያሻኝም። የኔ ፍቅር የማላውቀው ነገር አለ እንዴ? ምንድነው የምታወሪው? ስለምን እንደማወራ ገብቶሻል? እዚህ ሆነሽ ጥሩ ነገር ማየት ከተሳነሽ ጥሩ ቦታ ሄደሽ ኑሪ። ትዳር ሁለት ሰዎች ተዋደውና ተስማምተው የሚመሰርቱት የፍቅር ተቋም ነው። ያዘኑ በመምሰል ከሳሽ ጠቆርሽ እያሉ መጎዳታችንን እየነገሩ የተሻለ ህይወት ላይ ሰጡን ህይወታችንን የሚቀሙብንን ሰዎች ካጠገባችን እናርቅ። በትዳራችን ውስጥ ማንንም ጣልቃ እናስገባ።